የትግራይ ንጉስ አጥባ አብራ ይባል ነበር በኦሮሞ ጅጅ ነው የጠፋው ተደመሰሰ ጎንደር አጤ በካፋ የሚባል የምንትዋባል ፋሲለደስ የልጅ ባል ነበር የሚገዛው እሱ በመሞቱ ምንትዋብ ንግስት ሆና ንግስት ምንትዋብ ትባል ነበር ክፍት ሆነ ከዚህ በኋላ እሷም ተፈራው የነበረው ያው የትግራው ንጉስ ነበር የጦር ምቻል አይደለም ማለት ወዳውኑ ራስ አሊ ጓንጉል ጎንደርን ያስተዳድራል በዛ ጊዜ እስላም ክርስቲያን ብሎ ሃይማኖት ችግር አልነበረም ራስ አሊ ጓንጉል ቴዎድሮስ ጊዜ ድረስ ገዝተዋል ከዛ ላሊበላ በኦሮሞች እጅ ወደቀ ላሊበላ አስተዳደሩ በኦሮሞች ሆነ እነሱ ዋቃሹም ብለው ሲሰይሙ ዋክሽም የሚባለው ዛሬ ኦሮሞች ለቤተክርስቲያኑ የሰጡት አስተዳደር ነው ከዛ ድረስ ሲገዙ ከቆዩ በኋላ እስራኤሎች ለጉብኝት የነገር ሰዳከመ ወደዛው ብዙ አመት ሳረሮ በአማራው በኩል ስለደረሳቸው ለቅኝት መጡ ሲመጡ እንደ ትተውት እንደሄዱ እንደመጀመሪያው አይደለም ቆም አይታወቅም ምንም ነገር የለም ድፍረስረስ ያለ ነገር ሆኖ አገኙ ፈልጉ የኛ አማራው ምድር የቃኝተ ቅዱስ ላሊበላ አንስተው ሳይንት ሲመጡ ሳይንት በከፊል አልተያዘችም ወሽመጥና እንደ ሰንቲ በጎንደርና በጎጃም ማለት እንዲህ ገባ ስለምትል አትገኝም ሲያዋት ምናምን ሳይንት ባለ በብራይስት ምርጥ ነታቸውንም ቋንቋቸውን ያለወጡ በማለት አማራ ሳይንት የምትባለው ብራይስቶች እቺን ስልጣን ሰጥተውትን አሞካሿቸው ሳይንት አማራ ሳይንት ምርጥ አማራ ዘር በቦታቸው ላይ ያልተነቃነቁ በሚል አሞካሿቸው ከዚህ በኋላ ማሸነፊያው ሃይማኖት ነውና ሃይማኖት ጀመረ በሃይማኖት ተመርቶ ሃይማኖት ተስፋፋ ትግሬ የገባው ትግሬ ሆነ ትግሬስ እንዴት ነው ገባው ትግሬ እንግዲህ ሰው አባት አልፎ መናገሩ ባፈ ታሪክ አለ ግን አንድ አማራው ከኋላ ነው የገባው በተለይ አክሱም ነው ያመጣቸው ይባላል በብዛት አክሱም ንጉስ እዛ ያንን ሐውልት በጥበብ ለማሰራት ጥበበኝነት አመጣቸው ይባላል ግን ትግሬ የሚለው ስም አልነበረም ትግሬ የሚለው ስም የወጣው ጽዮን ማርያም መጣ ስትገባ ህዝቡ ለማየት ወይ ማዲስ ነገር ብሎ ይጎርፍ ነበር እና በዛ ላይ የመጀመሪያ የኢትዮጵያ ከተማ በመሆኗ ለኗሪ ተጣበበ ቦታው እና አቤቱታ ሲበዛ ንግስቲቱ አጋሯቸው እያለች ታከፋፈል የሚያከፋፍል ሰው ሾማ አንተ ላንተ አጋራ እያለ ቦታ ሲያከፋፍል ትግሬ የሚለው ቃል ከዛ በቀለ ነው የሚሉኛ በኦሮሞ ፈታሪ ራሳቸው ሊኖር ይችላል እና ተጋሩ ከማለት የተነሳ ነው ትግራይ የተባለው እንጂ የነሱም ይዘውት የገቡ አይደለም የሚል በኦሮሞ በአባት ታሪክ አለ ኦሮሞ ታሪኩን በመረጃ ነው የሚይዘው አሁን ኦሮሞ አፈታሪክ የኦሮሞ ታሪክ ታባት ወደ ልጅ ነው መጽሐፍ ቅዱስ የለውም ይባላል ወይ የታሪክ መዝገብ የለውም ይባላል ወደ ልጅ ያስተላልፍ ግን በመረጃ ነው የሚያስተላልፍ በትልቅ መረጃ ቀደም እንደቆጠርኩላችሁ ትግራይ ላይ ነው መኖራቸው ነስሬ ነካራ ጉዳ ጉንዲት ዛላምበሳ ሽራሮ አምባላጌ እነዚህ ሁሉ ወደ ኦሮሞ የተለወጡ እንጂ ኦሮሞ ስም ናቸው አምባላጋ የሚለውን የወንዝ መንደር የሚለውን ነው አምባላጌ እንደዚህ በትግረኛ እየቆላለፏቸው ብዙዎች መሬቶች ስማቸው አልሞተም አለ ጎንደር ስንመጣ ጎንደር ነዴራ ቆሬ ነው ኦሮሞች የሚሉት ደምቢ ጊንዶ ጋይንት ነው መተማ ነው ጉመራ ነው ነገደ ጸገደ ነው ወላቲ ወልቃይት ነው እና ወላ ዱባ ያሉት ደግሞ ዋልዱባ ስሞች የኦሮሞ ናቸው በአማርኛ ይታመማሉ ጎጃም ስንመጣ ይልማና ዲንሳ ካራባ ሜጫ ሙጢቃሬ ሳር ምድር የሚሉና
ወረ መስቀሌ ይሉታል ወራያ መስቀል ይላሉ ወረ መስቀሌ ኩመሊ አባዶ ጨ ግልገልጨ አራራ ጨርጨር መልካ ቤሎ ሱሩር ጋራ ሶማ ሰቃ ጨባንጨቦ ጎረፍ ገደብ ኮኛ ማርያም ድማጆ ወርጊስ ሳከላ ገብርኤል ቦሎ አንሸብ ሙግርስ ገዳይ ኢያሱ በረንቱ በረንታ ሰረርቁላ ሸበል ጎባ ጉባያ ደጀን የበጎጃም ዙሪያ ያለ የኦሮሞ ስም መሬቶች አልተለወጡ እንግዲህ አጼዎች መጀመሪያ በንጉስ ነበር የሚታመነው አበጋራችን ያው ንጉስ ነው ንጉሱን ለመጀመሪያ ጊዜ ኦሮሞዎች ሲገሉት ለካ ንጉስ በሰው ይገደላል የአምላክ ስጦታ አይደለም በሚል መሳፍንት ያው በራሱ ያያለ መውጣት ጀመረ ኦሮሞዎች በከፈቱት መንገድ ነው ኦሮሞ ናቸው ለመጀመሪያ ጊዜ የትግራይ ንጉስ የገደሉ በዛን ጊዜ እንግዲህ ሁለት ነገሮች አሉ አንድ የእርሻ መስፋፋት ግጦሻቸው ያጣባባቸው ይመጣል አሁን እርሻና ግጦሽ ነው የተጣለው ከዛ ከተስፋፋና ከሄደ በኋላ ደግሞ ያ ጦር መዘዘባቸው ያጠፋቸው ጦርነት ተነስቶ እኮ ነው አልፎ አይደለም ተበቀስቅሰው አይደለም ውጊያ እኮ አለን ሁሉ ሰቋጥልልኝ ትልቅ ውጊያ አለ የተዋጋ እኮ ነው የሚለው ያለቀም እየጨረሰም ነው የሚለው በዚህን ጊዜ ዘልቀው ገብተው ንጉሱን ገደሉ ተዛዳ የትግሬ ጦር ጦሩ በረደ በቃ ያችም ስጋት አደረባት ወዳውን እጇ ሰጠች ስልጣኑን ኦሮሞ ያዘው ትግራይ ትናን ጎንደር ንግስት ምንትዋብ ላይ ራስ አሊ ጎንጉል ተቀበሉ የአክሱምን አስተዳደር ላስታን አስተዳደር ያዙ በዚህ ነው በገዳ ያስተዳደረው በስንት አመት ነው በገዳ ያስተዳደረው የግራውን በዛን ጊዜ ወደ ጥንት ለምሳሌ ሲገባ ገዳውን ነው የገባው አጭር ጊዜ አይደለም ታክሱም ዘመነ መንግስት በፊት ብዙ ሺህ ዘመን የቆየ ጎሳ ነው ረጅም ዘመን በኢትዮጵያን ተዳርዳር ይዟት ኢትዮጵያ የምትባል አልነበረችም በዛን ሰዓት ስም የለም ስም እንኳን እዛ ጊዜ እሱን አንሱልኝ ስም እንዲህ ነው ሲገቡ ኦሮሞዎች ሲገቡ አንድ አጠቃላይ ሆነ ስም አያወጡ በወንዙም በጋራውም በሰውየውም ለምሳሌ ጎጀብ አልኩ ጎጃም ተጠራበት ጎንዴ ጎንደር ተጠራበት እንዲህ ያሉ ነው ስም የሚያወጡ አሁን ለምሳሌ አሁን እንኳን ያለው ስም ራያ ቦረና ምናምንም ነው ስሙ ነው የሚቀረው እና ከዛ ቀጥሎ እንዲህ ያሉ ነው ስም ያወጡ ይሄዱት እና አንድ ላይ ያጠቃለለ ይሄ ኢትዮጵያ ካርታ ነው ብሎ በዛን ሰዓት ንቃተ ህሊናን ብትወስደው አውቁ ያው ቦታ ላይ ግን ስም ሳያስሩ አይሄዱ ሚጥቻ ይባላል ደረሰበት ቦታ ላይ ስም አስሮ ነው የሚኖረው ከዛ ከሰነበተ ደግሞ ያው ከለቻ ይላል ምን ይላል ማምለከው አልሙሎቱን ምንድነው አንዲ ጋራ ላይ አንዲ የሚያምልክበት ቦታ ላይ ከመረጠ በኋላ ይለዋያጅ አለ ቀንድ ያጅ አለ እግር ያጅ አለ ጭራ ያጅ አለ ከብቱ ደረጃ አለው ያ ከብት ተጠጥሎ ሲታረድ የሚይዙ በዛ ነው ገዳው ነው ቢላዋ ይዞ የሚባርከው ካራ ይባላል በካራ ዋናው ያርዳ ይባርካል እንደዛ ታዘን ያን የሚይዙ አባት ናቸው እንደዛ የሚይዙ ዝም ብሎ ማንንም መጥቶ አይዝም አምልኮታቸው እንደዚህ ነበር እና ያው ታሪክ እንግዲህ ገዳቸው ህግ አለ ህግና ደንባቸውም ደግሞ ወጣ ያው እንግዲህ ሰምታችሁታል ያው ለ8 አመት በሴራ እየተለዋወጡ እየወረደ እስካሁንም ድረስ ያው ጨርሶ አልጠፋም ማለት እና ኢትዮጵያ የምትባል ሀገር እንዴት ነው ልትሰየም የቻለችው ታዲያ ኢትዮጵያ አሁን ከስልጣኔ በኋላ እኮ ብዙ ዘመን አልፎ አሁን ትናንት እኮ እኔም ማወራልህ ገብቶኛል ያንን ውስጥ እንዲገልጹልኝ ፈልገው ሌላ አክሱም ራሱ አሁን ጥንት አማራ ይላል መኖሩ መረጃው ምንድነው ብትለኝ የአክሱም ድንጋይ ጽፏል በማን እንደተጻፈ መቼ እንደተጻፈ እንኳን የኛ ልብ ወለድ ታሪክ ጻፊዎች የነው አይሉ እና ጽሁፉ ብቻ ምን እንደሚል ባለመነበቡ ነው ግን ለመጀመሪያ ጊዜ አክሱም እንደሌሎቹ አገሮች ለመስበክና ለመግዛት መጥቶ ኪሳራ ላይ ጣሉት ግን ኦሮሞዎች መሆናቸውን እንማብራራለን እና የኢትዮጵያን ምድር ያልሰፈረበት የለም ጠቅላላ ለረጅም ዘመን የኖረበት ዝም ብሎ አይደለም ትናንት መጥቶ ዛሬ ተታለንት ወዲያኛው መጥቶ አይደለም ለብዙ ዘመን ከኖረበት በኋላ ነው አማራው የመጣው
አማራ ሲመጣ በጣም ተሸሽሎ አድጎ ዘመናዊ ንግድ ተጀምሮ ማለት ነው እርሻ ተጀምሮ ማለት ነው እና እንደገቡ ይሄ ንቃተ ህሊናቸው በወቅቱ ኦሮሞ ያልተገነዘበውን ነገር ወደ ማስተዳደር ገቡ እነሱ ኦሮሞ ያውቀው ነገር የለም እቃውን ለወጠ ገባ መኖር ነው የፈለገው ደግሞ እርሻ ሲገቡ እሱም እርሻ ገባ በቃ ይሄ ነው ወሬውን ያንኮላኮለ ለነሱ በቃ እየለወጠ ወደ እርሻ አብሮ ገባ ሌላ የሚያውቀው ነገር የለም ግን በዛ በአክሱም ሐውልት ኪሳራ ይፈሩት ነበር በጣም ስለሚፈራ እሱም መስበክ ነው የተጀመረው እንዴት አድርገን ነው አንደኛ ስፋት አለው ጥልቀት አለው ዘለቀ አይደለም ይጠፋል ተዘማንንም አጥፍቶ መኖር ይችላል በዛ ነው ምንም ነገር ባዶ አድርጎ መኖር ይችላል በዛ ነው ከፍተኛ የሰው ኃይል ተራለ እንደዛ ከመሆን ቀስ እያሉ እየሸረፉ ማሳመን ነው እና በዚህን ጊዜ ያው እንዴት አድርጎ ነው ሲያሳምነው በሃይማኖት ነው በሃይማኖት ያ ክዴት ትማራለህ አሁን አንተ ትምህርት ቤት ትገባለህ በዛን ጊዜ ትምህርት ቤት ሀሁ ትገባለህ ሀሁ ትማራለህ ንጉሱ አንተን ያቀርባል ልጅ ትምህርት እንድማር ያደርጋሉ ወጡ እንግዲህ በዛ ጊዜ ልጅ ትምህርት ይገባል በዛ እየተማረ ቀስ እያለ የምን ትምህርት ነው የሚባለው ድምጽ ከፍ ያርጉ የቄስ ትምህርት አንዲ ታሪክ ልንገራችሁ አጤ ሶሲኒዮስ ኦሮሞ ናቸው የፋሲል አባት እና ሲነክሱ መጣው ጎርጎራ ላይ ነው ቤተ መንግስት የሰሩት ተወለዱ ባቃይ ላይ ትክክል ናቸው ጎርጎራ ላይ ቤተ መንግስታቸውን አሰሩ የሳቸው ላይ ደግሞ ፋሲል አሁን አለበት ላይ ያናው ከፍተኛ እንትን አሰራ እና ከዛ አልወጣም ኦሮሞ እዛው ነው አማራ ሆኖ የቀረው የሰው ኃይልም ያለው እሱ ነው ሌላው እኮ እንደ ኦሮሞ የሰው ኃይል የለም በትግራይ እስከ ጎንደር ድረስ በሰፊው ያለው የኦሮሞ ህዝብ ነው እና ስለዚህ በጉልበት ስራ በማንኛውም በሙያ እነሱ ካልገቡበት ስለሚፈሩ በሙያም እንዲሰለጥኑ ይደረጋል ኦሮሞች በሙያ እየሰለጠኑ ካለው መንግስት እየተግባቡ ሰላም እንዲፈጥሩ ከተደረጉ ወደ ኋላ የሚያመጣው እነሱ እያነቁ ያመጡታል ደጋ ያው ሾክ ሲወጋም እንደፈልገው ሾክ ነው አይደል በዚህ መልክ ነው ሀገራችን እየተሸራተ አንድ አውሬ ሸሽቶ ወደ ነው የሚሄደው ወደ ጉሬው ነው የሚገባው ጉሬውን ካስገባት ምን ይሆናል ወጥቶ ይዝህና ወይ ይዞ ይሞታል ወይም ትገለዋል አሁን ኦሮሞ መጥቶ በፊንፊኔ ነው የሚጣለው ፊንፊኔ ኦሮሞ ማንነት አይገልጽም ፊንፊኔ ያለም ሸዋ እንዳለ ቢለቀቅ ኦሮሞ ማንነት አይገልጥም በእኔ አመለካከት ነው ማለት ኦሮሞ አንድ ጠባ ያለው ሲነካ ጫካ ነው የሚሮጠው ሲነካ ሰው ነው የሚገርም ከዛ በኋላ እንዳውሬ ታድኖ ይገደላል አንድ ከዛ ላይ ሰላም ይፈጠራል ይሄ ነው አብዛኛው ኦሮሞ ልጅ ያዳከመው ለምሳሌ አድዋ በማን ነው ድል የሆነው ሲንገሩ ማጋነን አይደለም በሸዋ ህዝብ ነው ጎጃም ጎንደር ወሎ ትግራይ አልተዘመተ ሸዋ ነው ምኒልክን ተከትሎ ሆኖ የሸዋ ጦር ነው ነራስ ካሳ ዳርጌ እነራስ መኮንን ፈንታ እነራስ ጎበና ዳጨው እነራስ ገበየው በራ ነበሻ ሀቡዬ ናይላ እንዳርጋቸው የሸዋ አርበኛ ነው የደመሰሰው ያውም በ6 ሰዓት ነው ሸዋ ማን ነው ስንል ደግሞ ኦሮሞ ቋንቋው ነው ተንጠልጥሎ አገሪቱን ታሪክ ንገር ብትለው አማርኛ ከመናገር ውጪ ወደ ኋላ ታሪክ አይነግርም የለም የት መጣ ማለት ይባላል ከአርመንና ከግሪክ ከአረብ መጡ ምናምን ይባላል ከዛ መጥተው ሰፈር ከዛ ምንድነው አይወድም ያለ ያው በመጽሐፍ አንዳንድ ጊዜ አይታችሁ እንደሆነ መጽሐፍ ቅዱስ ላይ በትልቁ የመዝገበ ቃላት ተለሞ በከፍተኛ ቃል ተይዟል ከዛን በኋላ ትልቁ ታሪክ ሰሪ በሰዓት ሆነ ተጥንትም ሆነ ፍትሐ ንግስት ተገባ ጊዜ ጀምሮ ያው የበላይነቱ በራሱ ንግስታቶች ናቸው እንጂ የአማራ ቋንቋ ተኦሮሞ ቋንቋ ተሌላው ብሔረሰብ ቋንቋ አይበልጥም ፍትሐ ንግስት ለነሱ እንዳመች ገዢ ብለው ቋንቋውን አወጡት ያ ገዢ ቋንቋ ዛሬ በፍትሐ ንግስት ንግስታቶች ተቀምጠው ቆዩ መሳፍንቶች ደግሞ በፍትሐ ብሔር ቀየሩት
በፍትሐ ብሔር ደግሞ እስከ ደርግ ድረስ ቆየ። ዛሬ ላይ ደርሰናል።